ነገ መልካም ይሆናል የሚለው መሪ ቃል በጋሞ ጨንቻዎች ቤት ዘውትር የሚወሳ የተስፋና የጽናት ማጽኛ በፈተናዎች መካከል በተስፋ መነጽር ነገ ላይ የሚፈነድቀውን የብርሃን ጮራ አሻግሮ መመልከት በህይወት ጎዳና የሚገጥሙ ችግሮችን በጽናት የመሻገር ጥበብ የሚቀዳበት የመጻኢ ዘመን ማደሻ ካፕሎቹ ስነ ልቦና የተቀዳ ታላቅ ቁም ነገርን ያዘለ ነገን አመላካች የተስፋ መልህቅ ነው። በጋሞ ጨንቻዎች ቤት የነገሰው የተስፋ ስንቅ ፍሬ የሚያፈራበት ጊዜ አሁን ላይ የደረሰ ይመስላል። ይህ ውጤት የተመዘገበው ነገሮች አልጋ ባልጋ ሆነው አይደለም። ከመነሻው በቁጭት የተወለደ ትላንት ላይ ዛሬን ያለመ እንደ ወርቅ በእሳት የተፈተነ በውጣ ውረዶች መሃል በዓላማ ጽናት የዘለቀ ሁለንተናዊ መስዋዕትነት የተከፈለበት ፍሬዋ ግን ጣፋጭ የሆነች የብዙዎችን ቁጭት ተሸክሞ የክብርን አክሊል ለመቀዳጀት ረጅሙን የተራራ ጉዞ አጠናቆ ባንዲራውን ለማንሳት በጣት የሚቆጠሩ ቀናትን በመጠበቅ ላይ የሚገኝ የሚታይ ተስፋ ነው። ከስፖርታዊ ጨዋነት እስከ ውጤታማነት የቡድኑ መለያ ነው። የቡድን ስሜት ምን ያህል ውጤታማ እንደሚያደርግ ከሁሉም በላይ በቡድኑ ውስጥ ያለው መከባበር ማሳያ ነው። ለአሸናፊነት በጽናት መታገል፣ ተስፋ ባለመቁረጥ የሚደረግ ትግል እሱ የጋሞ ጨንቻ እግር ኳስ ክለብ መለያ ነው። ደጋፊዎች የክለባቸውን ስኬት ለመመልከት በብዙ ውጣ ውረድ ውስጥ በጽናት ጠብቀዋል። አሁን የመጨረሻውን ሳቅ ለመሳቅ ሁሉም የአፕሎቹ ቤተሰቦች ተዘጋጅተዋል። ይህ እውን ሆኖ ለማየት የ180 አሊያም 90 ደቂቃዎችን መታገስ ወትሮም ነገ መልካም ይሆናል ለሚሉት ለድንጉዛ ለባሾቹ ጋሞ ጨንቻዎች አስፈላጊ ሆኗል።